አሁን የምታየው ዓለም እውነት ይመስልሃል ወይስ ሰዎች እንዲታዩ የፈለጉትን ጥላ ብቻ ነው እያየህ ያለው? ፕላቶ ከ2400 ዓመታት በፊት ያስጠነቀቀንን አንድ ታሪክ ይነግረናል። በአንድ ጨለማ ዋሻ ውስጥ የታሰሩ ሰዎችን አስብ። ፊታቸው ወደ ግድግዳ ነው፣ በኋላቸው ደግሞ እሳት ይነዳል። በሰዎቹና በእሳቱ መካከል የተለያዩ ምስሎች ያልፋሉ። ታሳሪዎቹ የሚያዩት የግድግዳውን ጥላ ብቻ ነው። ለእነሱ እውነታው ያ ጥላ ብቻ ነው። ከጥላው ውጪ ሌላ ዓለም ያለ አይመስላቸውም። ነገር ግን አንድ ታሳሪ ከዋሻው ያመልጣል። መጀመሪያ ላይ የፀሐዩ ብርሃን አይኑን ቢያሳምመው፣ ግን ቆይቶ ሲመለከት በግድግዳው ላይ ያየውን ጥላና ውሸት እንደሆነ አመነ። እሱም እውነቱን ሲያውቅ ወደ ዋሻው ተመልሶ ለጓደኞቹ ቢነግራቸውም ጓደኞቹ ግን አብደሃል ብለው ሳቁበት። በዚህ ዘመን ብንመለከትም ዋሻ ሆኖብን ያለ ነገር አለ። እሱም ማህበራዊ ሚዲያ፣ ቴሌቪዥን እንዲሁም የሰዎች ወሬ ነው። የምናየውና የምንሰማው ነገር ሁሉ እውነት ላይሆን ይችላል። የሰዎች ወሬ ወይም የሰዎች ጥላ ብቻ ሊሆን ይችላል። ፈላስፋ መሆን ማለት ከዋሻው ወጥቶ ብርሃኑን ለማየት መቃተት ማለት ነው። እውነት መጀመሪያ ሊያምህ ይችላል፣ ግን ነፃ ያወጣሃል ወዳጄ። አንተስ አሁንም ዋሻ ውስጥ ነህ ወይስ ብርሃኑን ለማየት ወጥተሃል? እሱን ኮሜንት ላይ ጻፍልኝ።